5.8 ቢሊዮን ቢኖራችሁ ምን ታደርጉበታላችሁ? በጣም ብዙ ነገር ወደ ጭንቅላታችሁ መጣ አይደለ? ነገር ግን እናንተ ሃንጋሪ 1946 ብትሆኑ ኖሮ በ5.8 ቢሊዮን ዳቦ እንኳን መግዛት አትችሉም ነበር። ምክንያቱም በዛ ጊዜ 5.85 ቢሊዮን ያስፈልጋችኋል ዳቦ ለመግዛት፣ ያውም ቶሎ ከገዛችሁ ነው። ቀጥሎ ደግሞ ዋጋ ይጨምራልና ይሄ ነገር የሆነው በምክንያት ነው፣ በኢንፍሌሽን። ስለዚህ ዛሬ ስለ ኢንፍሌሽን እናወራለን። ይሄ ነገር እንዴት ሊሆን ቻለ? እንግዲህ ኢንፍሌሽን በጣም እየጨመረ ሲሄድ ሃይፐር ኢንፍሌሽን ይሆናል። ከዛ በጣም የሚጨምር ከሆነ ደግሞ ሁሉም ሰው ድሃ ይሆናል። ዩ አር ቢሊየነር፣ ግን ሪያሊቲ ግን ድሃ ትሆናላችሁ። በጣም ቢሊየን ብሮች ይዛችሁ ድሃ ልትሆኑ ትችላላችሁ። እነዛ ብሮች ምንም ዕቃ የመግዛት አቅም ላይኖራቸው ይችላል። እንግዲህ ሃንጋሪ ከዓለም ጦርነት በኋላ በጣም ብዙ ችግሮች ገጥሟታል። ከዚህ ጋር በተያያዘ ደግሞ አንዱ የገጠማት ችግር ኢንፍሌሽን ነው፣ የኑሮ ውድነት። በዓለምን በታሪክ የተቀመጠው ትልቁ የኑሮ ውድነት የተመዘገበው ሃንጋሪ ላይ ነው። በየ15 ሰዓቱ ዋጋ ደብል ያደርግ ነበረ። መንዝሊ ኢንፍሌሽን ራይታቸው 40.9 ኳድሪሊየን አካባቢ ነበረ። አንድ ወረቀት ላይ ያተሙት ብር ማለትም ለምሳሌ ኢትዮጵያ ትልቁ ሃይስት መኒ ዲኖሚኔሽን 200 ብር ነው። ከ200 ብር በላይ የለንም። ከ200 ብር በላይ ከፈለጋችሁ ያው እየደመራችሁ ነው የምትሄዱት እንጂ አንድ ኖት ላይ ታተመ ከ200 ብር በላይ የለንም። ሃንጋሪ ግን በታሪኳ 100 ኳንቲሊየን የሚባል ብር ነበራት። 100 ኳንቲሊየን ማለት ቁጥሩን ብሩ ላይ ራሱ መጻፍ አትችሉም። ምክንያቱም 20 ያለው ቁጥር ማለት ነው። ራይት ሶ እዛ ደረጃ የደረሱት በምክንያት ነው፣ በኢንፍሌሽን ምክንያት ነው። በኢንፍሌሽን የዋጋ ንረት፣ የኑሮ ውድነት። ይሄ ደግሞ አላግባብ በጣም ብዙ ብሮችን አትሞ ወደ ገበያ ከማስገባት ከጦርነት እና ከሌሎች ተያያዥ ነገሮች ጋር የሚመጣ ነው። ሁለተኛ ምናልባት እንግዲህ ቀረብ እንዲለን ዚምባብዌን ማንሳት እንችላለን። የዚምባብዌ በጣም ሩቅ ታሪክ አይደለም። ከፈረንጆቹ ሚሊኒየም በኋላ በ2008 የተከሰተ ነው። የነሱም እንግዲህ ጦርነት እንዳለ ሆኖ ሌሎች ፋክተሮችም አሉት ማለት ነው። ዚምባብዌ ሰዎች በቀላሉ በ150 ቢሊዮን ምናምን ነው ማለት ነው ቁርሳቸውን ሲበሉ የነበረው። ዩ አር ቢሊየነር በት ቤተሰብን ፊድ ማድረግ የማትችልበት ደረጃ እስከምትደርስ ድረስ ብሩ ከወረቀት ያነሰ ቫሊዩ እስከሚኖረው ድረስ ማለት ነው። በዛ ደረጃ ኢንፍሌሽን አስቸግሯቸው ነበር። እነሱ ደግሞ አንድ ወረቀት ላይ ስንት ነው ያተሙት? 100 ትሪሊየን። የእነሱ ያንሳል 100 ትሪሊየን፣ ምክንያቱም ከዛ በኋላ በጣም ብዙ ስላለ። እንደነገርኳችሁ የሃንጋሪ 100 ኳንቲሊየን ነው፣ 20 ዜሮ ያለው ቁጥር ነው። አይ ቲንክ 100 ትሪሊየን 14 ዜሮ አካባቢ ነው ያለው። የነዛ 20 ዜሮ ያለው ቁጥር ነው ማለት ነው ያተሙ። ስለዚህ ኢንፍሌሽን ያው ለሁላችንም ነው። ኦፍኮርስ መጀመሪያ ላይ አቅም የሌላቸውን ሰዎች ታች ያሉ ሰዎችን አታክ ያደርጋል፣ ያስቸግራቸዋል። በጊዜ መፍትሄ የማይበጅለት ከሆነ ቀስ ቀስ እያለ እንደሳት ሁሉንም ይበላል። እንደዚህ አድርጋችሁ አስቡት። ኢንፍሌሽን እንደ ልጅ ነው። በልጅነቱ ካልቀጣችሁት፣ በልጅነቱ ካልገራችሁት ካደገ በኋላ ጎረምሳ ስለሚሆን ሁላችሁንም ይደበድባችኋል። ስለ ዋጋ ድርድር ሲወራ፣ ስለ ኑሮ ውድነት፣ ስለ ኑሮ መክበር ሲነሳ አይመለከተንም የምትሉ ሰዎች ይመለከታችኋል፣ እናንተ ጋርም ይመጣል። ስለዚህ የኑሮ ውድነቱን በጋራ መንግስትም፣ ህዝብም፣ ነጋዴውም አንድ ላይ ሆነን በዋና ባይዘዌ ይህንን መልእክት ለባለሀብቶች አድርሱልኝ። ሀብታም ነን ለሚሉ አሁን ላይ ሀብት ማማ ላይ ላሉ ብታደርሱልኝ ጥሩ ነው። አሁን ላይ የኢትዮጵያ የገንዘብ ኢኮኖሚ እኛን ዝቅተኛ ማህበረሰብ የምንባል ሰዎችን በጣም እየጎዳ እያደቀቀ ያለ ሂደት ነው ያለ ነው። ጊዜው እንደዛ ነው። ዋጋ አጥተናል። ዳቦ መግዣ ተወዷል። ከእጅ ወዳፍ እየከበደ ነው። ለአስተማሪው፣ ለነርሱም፣ ለቀን ሰራተኛውም፣ ለጉሊቱም በጣም እየከበደ ነው ያለው አሁን ኑሮና እናንተ የምታካብቱት ቢሊየን የምናገባኝን ኢትዮጵያ የምትገነቡበት መንገድ የትርፍ 4-5 እጥፍ ትርፍ ለማግኘት ከውጪ ካመጣችሁት ምንዛሬ ኦቨር 200 እጥፍ 300 እጥፍ የምታተርፉት አገር እያፈረሰ እንደሆነ ነገ ቢሊየናችሁ ዳቦ እንደማይገዛ እንድታውቁት ነው። አይመለከተኝም ስለምትሉ እናንተ ማንነታችሁ ማተታወቁበት አገር ሄዳችሁ ትኖሩ ይሆናል። ግን የሰው ልጅ ማንነት ከሌለው ቢሊየን ቢኖረው ባይኖረው ትርጉም አይኖረውምና ነገ እናንተም ላይ የሚመጣ ጉዳይ እየሰራችሁ እንደሆነ ይህ ደግሞ መንግስት ብቻውን የሚፈታው ነገር አይደለም። እንደ ማህበረሰብ ያገባኛል የሚል ስሜት ውስጣችን እስካላደረ ድረስ ለዛሬ ልሙት በልቼ ልሙት የሚል አስተሳሰብ ከሊናችን እስካልወጣ ድረስ የዘረኝነት የክልል የፖለቲካ ሳይንስ ክልልን ማዕከል ያደረገ ዘርን ማዕከል ያደረገ ካልቆመ እንደ ሀገር ምንድነው የሚያደርግልኝ? ይሄ መሪ መጥቶ ምንስ እየሰራልኝ ነው? ለኔ እኔ እንትን ብሔር ነኝ ብሎ ለኔ በኔ ብሔር እየነገደ ያለ አንድ ፓርቲ ለኔ ምንድነው የጠቀመው የሚል አስተሳሰብ እስካልያዝን ድረስ የኔ ቋንቋ ተናጋሪ የኔ ብሔር ስለሆነ ችግር የለውም የሚለው ከጭንቅላታችን እስካልወጣ ድረስ እንደ ሀገር፣ እንደ ኢትዮጵያ፣ እንደ ህዝብ
ለነገ ለልጆቼ ልጆቼ ምንድነው እየዘራሁት ያለሁት? ዘረኝነትና ድህነት ነው። ስለዚህ እኔ እንደ ግለሰብ እንደ አንድ ተራ ሰው ይመለከተኛል፣ ምንድነው ማድረግ ያለብኝ ብለን እስካላሰብን ድረስ ጠፋለን። ዝም ብሎ ተራ ነገር አይደለም። ዝም ብሎ በጸሎት ብቻ የሚመጣ አይደለም። እግዚአብሔር ለኛ አእምሮ ሰጥቷል። እንድንጸልይም ፈቅዷል፣ እንድንሰራም ፈቅዷል። ሳንሰራ ብንጸልይ ትርጉም አይኖረውም። ስለዚህ ጥያቄ መጠየቅ የምንችል ሰዎች እስካልሆነ ድረስ መንግስት ብቻውን የንግድን ፖሊሲ ማቆም አይችልም። መንግስት ጦርነት ላይ እስካለ ድረስ የኛ ብር መውደቁ አይቀርም። ሰምታችሁታል። ጦርነት በመጣ ቁጥር ብሩ እየተመረተ የኛ አቅም እየደከመ ባለፈው የ2013 ጦርነት $4 ቢሊዮን ያጣች ኢትዮጵያ እንዴት እንደወደቀች አስቧት። በዛ ላይ የባለ ሀብቶች የንግድ ሽሚያ፣ በዛ ላይ የስንት ባለስልጣን ሌብነት ተጨምሮበት እያየነው ነው። ሰሞኑን ያለ ከባድ ሌብነት በፊትም የነበረ ነው፣ ግን ያሁኑ አይን ያወጣ ሌብነት ተጨምሮበት ነገ እሱም የሰረቀውን ሳይበላ አንድ ዳቦ በሚሊዮን የሚገዛባት ኢትዮጵያ የማትሆንበት ምንም ምክንያት የለም። ትሆናለች ካልሰራን፣ ከስተታችን ካልተጸጸትን፣ ወደ ራሳችን መልሰን ካላሰብን ትሆናለች። ዝም ብለህ በዘረኝነት ተጨፍልቀህ የምትኖር ከሆነ ትሆናለች። በሰላማዊ መንገድ የማትጠይቅ በየክልሉ መሳሪያ ይዘህ ጦርነት ላይ ያለው የክልሉ የአንዱ ክልል ወይ የአንዱ ብሔር ሐሳቢ ነኝ ብለህ የምታስብ ሰውዬ ነጭ ለብሼ ባንዲራ ይዤ ከህዝቤ ጋር ከተማ ህዝቤን አሳምኜ በሰላማዊ መንገድ ሰላማዊ ሰልፍ አድርጌ እፈተዋለሁ የሚል አስተሳሰብ እስካልያዝክ ድረስ ይሆናል። ማንም ለማንም እንደማያስብ ነው በዚህ ሰዓት ላይ እየገባኝ ያለው። እኔ ለአንተ አንተ ለኔ ካላሰብክ የኔና ያንተ ነገ ዋጋ አይኖረውም ነው የኔ ሐሳብ። ደግሞ ይሄ የኔ የግል ሐሳብ ነው። የምናገኘውን ጥቅምና የምናጠፋውን ማመዛዘን ካልቻልን እናጣታለን። ኢትዮጵያ የምትባለውን ሀገር ማናጣበት ምንም ምክንያት የለንም። እኛ በዚህ ከቀጠልን ክፋታችን፣ ዘረኝነታችን፣ አለመጠየቃችን እኛ ስለ ብሔር ነው የሚያስጨንቀን። የኦሮሞ ነፃ አውጪ፣ የትግራይ ነፃ አውጪ፣ የአማራ ነፃ አውጪ ሲመታ ሊሸነፍ ሲል ፌደራል ሲመታው የፌደራል እንዲያደረገን ነው የሚያስጨንቀን። እኛ ምን እያደረግን ነው አያስጨንቀንም። የኛ አካሄድ ልክ ነው ወይ አያስጨንቀንም። እኛ አንድ ትልቅ ነጋዴ እንደፈለገ ሲያሽከረክረን ነጋዴውን ቁም ስቅሉን ማሳየት ነው የነበረ የኛ ፈንታ። ለምን እንዴት በምን ብለን መጠየቅ የነበረብን መጀመሪያ የኑሮ ውድነት፣ ሁለተኛ የትምህርት ስርዓት እንደፈለጉ የግል ትምህርት ቤት የመንግስት ትምህርት ቤት እንኳን ነፃ ነው፣ የግል ትምህርት ቤት ሲጨምር ለምን ብለን አለመጠየቅ በኑሮ አንገታችንን አቀርቅረን ላያችን ላይ ዘረኝነት ጭነን ነው የምንኖረው። መጠየቅ አንወድም። አንድ ላይ መሆን አንወድም። እንጀራ አሁን ላይ 30 ብር እየበላሃት ነው፣ ነገ 300 ብር ትገዛታለህ በዚህ ከቀጠለ። ስለዚህ መጀመሪያ የሚጠቅመን መንቀፍ አይደለም። ከላይ ያለ አካል ብቻውን የሚያደርገው ነገር የለም። ይሄ ስላችሁ ከላይ ያለ የፌደራል መንግስትን ደጋፊ ሆኜ ምናምን አይደለም፣ አልደግፈውም። እኔ ከሚቃወሙት አንዱ ነኝ። ግን ብቻውን ምንም አያደርግም። መጀመሪያ አንተ ጎን ያለው ነጋዴ ነው ጉዳዩን የሚጨርሰው። አንተ ቀበሌህን መንደርህን ያለው የንግድ ስርዓት ካላስተካከልከው አንተ 30 ብር እየሸጥክ መንግስት ስለሚጥልብህ ታክስ ለምን ያሳምማል? መጀመሪያ አንተ ትርፍ የምታገኝበት መንገድ ልክ ነው ወይ ነው። እንደዛ ካልሆነች እውነትን እምላችሁ እርስ በእርስ የምንበላለው በሚሊዮንም ሁን በ30 ብርም ሁን ሆዳችን ውስጥ ያለው አስተሳሰብ ነው ዋናው። በልቼ ልሙት ብቻ አንሁን ነው። አያዋጣም። እኔ በማውቀው ነው ያወራሁት፣ በእኔ እውቀት